ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? ከተገናኘ ረጅም ጊዜ ሆነናል፣ ተጠፋፍተናል። አሁን እንግዲህ ተከስቻለሁ በአዲስ ቪዲዮውን ላይክ በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግ ለሌሎችም በማጋራት እንድታሳድጉኝ እላለሁ። ይፈልጌው ነው እና ዛሬ በዚህ ቪዲዮ የምናየው ካንቫ ነው። እንደሌላው ግራፊክ ዲዛይነር ሳይሆን ኢትዮጵያ ላይ ብዙ ኮንተንት አልተሰራም በካንቫ። ካንቫ በጣም ጥሩ የሆነ አፕሊኬሽን ነው። እኔማ ዛሬ ማሳያችሁ በዌብ ነው፣ በክሮም በኩል ነው። ሳይን አፕ አድርጌ ፕሪሚየም አካውንት ነው ያለኝ። በዚህ የምናየው ምንድነው? እዚህ ጋር በምስሉ ላይ የምናየው ድመቷ ጨለማ ባክግራውንድ አላት፣ ትንሽ ፀጉር አለ። ይሄንን እንዴት በቀላሉ ምንም አይነት ነጥብ ሳይነካ ባክግራውንዱን እንዴት ሪሙቭ እንደምናደርግ እናያለን። ከዛም በኋላ ደግሞ ያጠፋነው ባክግራውንድ ወይ ማንኛውም ነገር ሊሆን ይችላል እንዴት ደግሞ ጄኔሬት እንደምናደርግ አብረን እናያለን። እንግዲህ አሁንም ላይክ ሰብስክራይብ በማድረግ ተከተሉኝ ይላለሁ። በመጀመሪያ ይሄን ክሊክ እናደርግና ምንም መልፋት አያስፈልግም። ባክግራውንድ ሪሙቨር ክሊክ እናደርጋለን፣ አውጣት። ከዛ ኤዲት የሚለውን ክሊክ ስናደርግ እዚህ ጋር ኦፕሽኖች ያሳየናል። አፕስኬል፣ ማጂክ ኢሬዘር። እኛ የምንፈልገው ምንድነው? ባክግራውንድ ጄኔሬተር ነው። እዚህ ጋር የፈለግነውን ፕሮምፕት መጻፍ እንችላለን። እኔ ለምሳሌ ሙን ባክግራውንድ ብል ሞን በክሊክ ባረግ ጄኔሬት ያደርገዋል። እስቲ የሚሰጠን ሪዛልት እናያለን። ይሄ ካልተመቸን እንቀይራለን ሌላ። እንደምታዩት ነው ጸድ ያደርጉ። እዚህ ጋር ትንሽ ከፍሬሙ ጋር ፊት ስለማያደርግ ነው ትንሽ እንትን ያለው። እንደምታዩት በጣም የሚያምር እና ምንም አይነት ነጥብ ነገር አልተነካም እና ባክግራውንዱን በቀላሉ ሪሙቭ ማድረግ ብቻ ሳይሆን ጄኔሬት አድርገን እንዴት ማስተካከል እንደምንችል በዚህ ቪዲዮ እንዳያችሁ ተስፋ አደርጋለሁ። ለበለጠ እንደዚህ አይነት ቲፖች እንዲደርሱ አሁንም እላለሁ ላይክ ሰብስክራይብ በማድረግ እንድታግዙኝ እላለሁ። ሰናይ ጊዜ